ለአንድ ስኒ ቡና እስከ ስንት ድረስ ያወጣሉ? ለነዛ ቡና ለሚወዱት ሼር አድርጉላቸው። ቡና የሚጠጡበትን ገንዘብ በማስቀመጥ የት ሀገር መጎብኘት እንደሚችሉ ልንገራችሁ። የመጀመሪያ ሀገር ኢንዶኔዥያ ባሊ። እዚህም ሀገር ላይ ከ25 እስከ 50 ዶላር በጀት ለአንድ ምሽት የሆቴል ከ10 እስከ 25 ዶላር እንዲሁም ለምግብ ከ2 እስከ 5 ዶላር እና ለመዝናኛ አክቲቪቲዎች የመግቢያ ትኬት ከ1 እስከ 5 ዶላር በማውጣት ያለ ሀሳብ መዝናናት ይችላሉ። ሁለተኛ ተርኪ። እዚህ ደግሞ ከ30 እስከ 60 ዶላር በጀት ለአንድ ምሽት ከ10 እስከ 20 ዶላር እንዲሁም ለምግብ ከ3 እስከ 10 ዶላር በማውጣት ለመዝናኛና ጉብኝት መግቢያ የማይጠይቁና ርካሽ ስለሆኑ ለመዝናናት ተርኪ አሪፍ ምርጫ ነው። በመጨረሻም ጆርጂያ። በቀን ከ25 እስከ 45 ዶላር በጀት ለሆቴል ከ10 እስከ 15 ዶላር እንዲሁም ለምግብ ከ10 እስከ 20 ዶላር ባልበለጠ ወጪና የተለያዩ መዝናኛ ስፍራዎችን እየጎበኙ በዚች ውብ ሀገር መዝናናት ይችላሉ። ስለዚህ እርሶም ብሮን ቢቆጥቡ የት መሄድ እንደሚችሉ ኮሜንት ላይ ይጻፉልን። እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ይህን አካውንት ፎሎ ያድርጉ። ወርቅዳን ትሬን ትራቨል